ዘካ በኢስላም ግዴታ የሆነ ነገር ነውና ዘካ ዝም ብለህ ስላወጣው አይደለም። አላህ በነገረን መሰረት ለሚገባቸው ሰዎች በክብር ወስደህ ስትሰጣቸው ነው። ተጠይቀህ ሳይሆን ይገባቸዋል ብለህ ሐቃቸውን ፈልገህ ልታስረክባቸው ነው። ይህን ውሳኔ የወሰነው አላህ ነው። አላህ ዘካ የሚገባቸው ሰዎች 8 ቡድኖች አሉ ብሎ 8ቶቹን አስቀምጧል። ለነዛ ለሚገባቸው ሰዎች ገንዘብህን በትክክል ካስረከብክ አላህ ሊያፋፋልህ ሊጠብቅልህ አላህ ሐሰናቱን ከፍ እንዲያደርግልህ ያስቀመጠብህ አማና ነው። ብዙ ባንናገር ጥሩ ነው። ለዱንያ ዓለም ላይ ለምንኖረው ቢዝነስ አካውንታንት ቀጥረን ግዴታ አለብን ብለን ዜድ ሪፖርት እያደረግን በ115 እያስረከብን የሰው አማና አለ ብለን ወይንም እስርን ፈርተን ወይም እንደው በጣም እንደው ግብር ግዴታ ነው ብለን አምነን ለሀገር ልማት ነው ብለን እየሰጠን ያለ ነው። ይሄ አላህ የሚወደው ነገር ነው። የምታደርገውን እንቅስቃሴ ጊዜያዊ የተቀመጠውን የዱንያዊ መንግስት ያመጣውን ህግ ለመስራት ሁሉም ግዴታ አለበትና ማለም ያዕሙር ቢልማዕሲያ በማዕሲያ እስካላዘዘ ድረስ መንግስት ለመከተል ግዴታ ስለሚሆን ይህን እየፈጸምን ያለ ነው። ረቡል ዒዘቲ ወልጀላል አንተን የፈጠረ እኔን የፈጠረ ግማሹን ድሃ ግማሹን ሀብታም፣ የዛሬ ዓመት ድሃ የዛሬ ዓመት ሀብታም፣ ዛሬ የነበረው ነገ አይኖረውም፣ ነገ ደግሞ የነበረው ከነገ ወዲያ አይኖረውም። ትልከል አያሙ ኑዳዊሉሃ በይነ ናስ በሰዎች መካከል አላህ ዓለሚቷን እያገለባበጠ ያለበት ጊዜ ስለሆነ ምናልባት ዛሬ በአማና አላህ አንተ ጋር ያስቀመጠውን ዱንያ በአንድ ሰከንድ አላህ ያነሳውና ምን ለሌለው ያስረክባል። ቁል ላሁመ ማሊከል ሙልክ ቱእቲል ሙልከ መን ተሻእ ወተንዚዑል ሙልከ ሚመን ተሻእ ወቱዒዙ መን ተሻእ ወቱዚሉ መን ተሻእ ቢየዲከል ኸይር ኢነከ ዐላ ኩሊ ሸይኢን ቀዲር ነውና አላህ 8 ቡድኖች ዘካ ይገባቸዋል ያላቸው እነማን ናቸው? ዝም ብለህ በትነህ ስለመጣ ዘካ አወጣህ አይባልም። አላህ በነገረህ መሰረት አማናህን ስታስረክባቸው አላህ ይወድሃል። በሙስሊሞች መካከል ደግሞ ፈኢኽዋኑኩም ፊዲን የኢስላም ወንድምህ ነው ተብሎ ወንድማማችነትን ያሳስራል። አንደኛው ኢነመ ሰደቃቱ ሊልፉቀራ ለድሃ ሚላስ ሚቀመስ ምንም ለሌለው ፉቀራ ይባላልና ለዚህ ለፉቀራ ቡድን አለው፣ ለሱ ስጡት፣ ፈቂር ይባላል። ሁለተኛው ወልመሳኪን ትንሽ ከፉቀራው ለየት ይላል፣ የተሻለ ነገር ነው። መስከና አለ ያሉ ሰዎችም አለው። ህይወት ያንገዳገደው ቤት ኪራይ መክፈል ያቃተው ልጆች ማስተማር ያቃተው በቃ ህይወቱ የተንገዳገደ ሰው ወልመሳኪን መስከን የሚኖረው የህይወት ኑሮ መግፋት ያቃተው ተፈትኖ የሚኖረው ሊኖር ይችላል። ምስኪን ነው። ይህንን ሰው የወስዳችሁ ስጡት። ዝም ብሎ አይደለም። ኢስላም ዘ ሶሉሽን ኦፍ ላይፍ የተባለው ያንኳኳል። የሰው ልጆችን ህይወት የሚለውጥ እስልምና ነው። ሶስተኛው ወልዓሚሊነ ዐለይሃ ይሄ ኢስላሚክ ዘካ ሰብሳቢዎች በተቋም ደረጃ በይተዘካ ኖሯቸው ያንን ገንዘብ የሚሰበስቡ ሰዎች ከሱ ላይ ይገባቸዋል ይላል። ፈረንጆች ይህን እየሰሩበት ነው። አድሚኒስትሬሽን ኮስት እያሉ ይወስዳሉ። አስተዳደራዊ ወጪ ይላሉ። ኢስላም ቀድሟቸዋል። አራተኛው ወልሙዓለፈቲ ቁሉቡሁም ልባቸው የተንጠለጠሉ ሰዎች። ልባቸው የተንጠለጠለ ማለት ሰለምቴዎች ወደ ኢስላም የመጡ ምንም የሌላቸው ውስጣቸው በጣም ምስኪኖች ናቸውና እነዚህ ሰዎች ትናንት የነበሩበትን ህይወት ጥለው መጥተው ኢስላምን ወደው ወደዚህ የመጡ አካላቶች ሊኖሩ ይችላሉና ለእነሱ ዘካ ይገባቸዋል። አምስተኛ ወልጋሪቢን እንደዚሁም ደግሞ
ለባለ ዕዳ በደንብ አዳምጥ። በዓመት ውስጥ አንተን ከዕዳ ነፃ አውጥቶ ዕዳ ያለበት ሰው አጠገብህ ከቀረበ ዘካውን ስጠው። ዕዳ ሐሙን ፊ ሌይል ወዚሉን ፊ ነሃር፣ የሌሊት ጭንቀት ነው፣ የቀን ውርደት ነው። ዕዳ ያለበት ሰው ተበድሯል፣ አንገቱን ደፍቶ ነው የሚሄደው። ሌሊት እንቅልፍ አይተኛም። ያን ሰው የፈረጀው ትልቅ መሻይኽ ለልጆቻቸው ሲመክሩ ምን ይላል? ልጆቼ ሆይ አሉ፣ ያ ቡነይ ልጆቼ ሆይ ዝቅቱ ጠይባት ኩለሃ ጣፋጭ የተባለ ነገር ሁሉ ቀምሻለሁ። ፈለም አጂድ አስቀለ ፈለም አጂድ አጥበ ሚን አልዓፊያ እንደ አፊያ አይነት የሚጣፍጥ አላየሁም። ወዝቅቱ ልሙራራት ኩለሃ መራራ የሚባል ነገር ሁሉ ቀምሻለሁ። ፈለም አጂድ አላየሁኝም። አመረ ሚን ሓጀቲ ኢለናስ ሰዎች ጋር ቀርቤ ቸገረኝ ብሎ መጠየቅ እንደሱ ይመራ አላየሁኝም። ወነቀልቱ ልሐዲደ ወሰኽራ ቋጥኙንም የሚከብደውም ነገር ተሸክም ያለው ፈለም አጂድ አላየሁኝም። አስቀለ ሚን ደይን እንደ ዕዳ ከባድ የመንግሥት ዕዳ፣ የሰው ዕዳ፣ የሰው የጎረቤት ዕዳ፣ የሥራ ዕዳ ይኖርበታል። ፈርጀው ኢስላም ይሄ ነው የሚገርመኝ። እንደነዚህ ዕዳ ያለባቸው ሰዎችን ፈልጋችሁ ዘካችሁ ስጧቸዋል። ቀጥሎ ደግሞ ያለው ይሄን ያህል ብር ካላመጣ አትለቀቅም የተባለ ዋስ ያጣ ቡድን ይሄን ያህል ብር ካላመጣ ተብሎ በባሪያ ተሽጦ የተሰቃየ አካል ካለ ፈርጁት። ሰባተኛ ወብን ሰቢል መንገድ የወለደው መንገደኛ ጎዳና ላልኩ በደንብ አዳምጥ። ወብን ሰቢል የሚለው ቁርአን ጉዳዩን ችግሩን መንገድ የፈጠረበት ቪዛ ይቃጠልበታል፣ አልቤርጎ ያጣል፣ ብር ይጠፋበታል። እንደነዚህ አይነት ሰዎች ዘካ ፈልጋችሁ ስጧቸዋል። ወብን ሰቢል መሸጋገሪያ ያጣሉ። ቀጥሎ ያለው ወፊ ሰቢልላህ በፊ ሰቢልላህ ላይ የሚንቀሳቀሱ በፊ ሰቢልላህ ላይ የሚንቀሳቀሱ ኢማም፣ ሙአዚን፣ ኻዲሞች ትናንትና አጅ አህመድ በሺር እንደሰሩት ለአዲስ አበባ ኢማሞች ዘካቸውን እንዳከፋፈሉት የሚገርመው የአላህ ንግግር ሲጨርስ እንትን ያለው ፈሪደቱ ሚነላህ የኔ ግዴታ ነው አላህ። የእኛ ነገር ዋጅብ የሆነውን ዘካ በግድ ፈልገህ ልሰጣቸው ይገባል፣ ልትለመን አይገባም። የአላህ ግዴታ። አንዳንዶቻችን በጣም ዘካችንን ሰብሰብ አድርገን ለአንድ ሰው ብቻ እናስረክበዋለን። ከየት እንዳመጣኸው አላውቅም። አላህ 8 ሰዎች ጋር ያለህን ለምን ስትለው ጊዜ በሚቀጥለው ዓመት እሱ ዘካ ያወጣል። ይክሰር አይክሰር ምን ታውቃለህ? አደራጃቸውና አንተን አከፋፍለው ያለህን ዘመዶች ጋር ያቸው። አንዱ በትንሽ ሊፈረጅ ይሆናል። የ10 ሺህ ብር ቤት ኪራይ የሚያንገላግለው ሊሆን ይችላል። ፈርጀው። አንዱ የሆነ ነገር ሊሆን ይችላል። አንዱ ስራ ሊሆን ይችላል። ፈርጀው። ሰብስበህ ለአንዱ ሰጠው። ያ ምን ሊሆን ነው? አላህ አንተን አይጠይቅህም። ለማጠይቅ ዝም ብለህ በእንትን ብቻ አትሂድ። አላህ ተንትኖ ያመጣውን ነገሮችን ማድረግ አለብን። ማሳሰቢያ። በጣም የሚገርመኝ መስጂድ ስር ሲለመን ቶቶቶቶ አይለመንም ብለን እናባረዋለን። ውጭ አዘጋጅተንለታል። እዚህ እንዳይለመን ሐዲስ ቀርተናል። እዛ አዘጋጅተንልናል። ስንፈልግ ደግሞ ለእኛ እናስተባብራለን። አላህ አይታዘበንም። ነቢዩ መስጂድ ስላላስተባበሩ ለሰዎች አልሰጡም፣ አልበሉ ያደረጉ ምን እንደሆነ አይገባኝ። አስፋልት ላይ እንዲያሰሩ ተብሎ መንግስት ሕግ ያወጣል። መስጂድ ላይ አባቱ ይባላል። የት ሂድ? አላህ ይቆጣል። አላህ ከተቆጣ ደግሞ እንባ ምስኪን ካለቀሰ ደግሞ ወላሂ ነጃ አንወጣም። አይተናል። በአይን የማይታይ ትንሹን ነገር በቀን 3 ጊዜ ሸሚዝ የሚቀይሩ ልዩ ነገር የሚሆኑ ጥሩ ሰዎች በአይን የማይታይ ኮሮና መጣና መዘያየር ከለከለ። ርቀትህን ጠብቃል አላህ። ስለዚህ ያ ጀማዓት አልኸይር ሐቂቀተን ነው የምላችሁ። ይህን የምናገረው ዘካ አታወጡ ማለት አይደለም። አዋላችሁ ዛሬም ነገም አመሰግናችሁ ማዕከላችን ትመጣላችሁ፣ ምስኪን ታያላችሁ፣ የቲም ትረዳላችሁ፣ አላህ ይዘምርላችሁ አላችሁ። ግን ይዋቸው ምስኪኖችን ገጠር ላይ ሄዳችሁ ይዋቸው፣ ዘመዶችን ይዋቸው፣ ችግረኞችን ይዋቸው። የሚገርመው አንድ ዘካ አውጪ ያውቀዋል። ወላሂ አዚም አጂብ የሆነ ኸልቅ ነው።
በጣም ችግረኛ ከበዛ በሚቀጥለው ዓመት የሚታሰብ ብዬ በኢማሙ ማሊክ መዝሀብ አንስቼ ያመጣለሁኝ ከራሰል ማሊ አንስቼ ዛሬ በጣም ችግረኛ በሰል አለገ ጉዳዩ እኔ ጋር ደግሞ ዘካዬን አውጥቻለሁ አላህ ደግሞ በሚቀጥለው ዓመት ከማወጣው ታሰባለሁኝ ብለው ያሁኑ ጨርሰው በሚቀጥለው ራሰል ማሊ ያወጡ አሉ ሰዎች። ሐቂቀትን ነው የምናገረው፣ እንያቸው። ይሄ የዘካ ጉዳይ አልተነገረም። የዘካ ጉዳይ ሁሉም በደመነፍስ እየሄደን ያለው ይህንን ነገር ግን አንተ የመጨረሻ የምናገረው አንድ ጓደኛዬ እሑድ ስለሆነ ትንሽ 5 ደቂቃ ያስረዘምኩት አንድ ጓደኛዬ አጂብ ነው። ዘካዬን ለ4 ከፍለዋለሁ አለ። ለ4 ከፍለዋለሁ ያለው ምንድን ነው? የማወጣውን ዘካ 4 አቅጣጫ አለኛል። 8 ሊገባቸው የታወቀ ነው፣ ቁርአን ነግሯል። ግን የሚወጣበት አቅጣጫው ለ4 ከፍለዋለሁ አለ። ምሳሌ 1 ሚሊዮን ብር ማወጣ ከሆነ 250 ሺህ ብር ለሚስቴ ስላትና በሚስቴ በኩል ያሉ ዘመዶች ችግረኞች ይኖራሉና በሱ በኩል ያለውን ኢስላም ይፈቅደውን ጠብቃችሁ ስጡ ብዬ እሰጣቸዋለሁ አለ። ሁለተኛው በእኔ ዘመድ በኩል ያሉ ሰዎችን ምስኪኖችን ሰብስቤ ለሚገባቸው እሰጣቸዋለሁ አለ። ሶስተኛው በእኔ ውስጥ ስራ የሚሰሩ ለመሻሻል የሚፈልጉ ደግሞ ይኖራሉና ለእነሱ አለ። አራተኛው ባለሁበት አካባቢ ማነው የቲም ማነው ምስኪን ብዬ አከፋፍላለሁ አለ። ወላሂ አልዓዚም በ1 ሚሊዮን አካባቢ ነበር የምንተዋወቀው የነበረው። አሁን የሚያወጣው በየአቅጣጫው 8 ሚሊዮን ብር ያወጣል። በየአቅጣጫው አላህ ሁለት አህና ይበላ። ሐቂቀትን አላህ ስብሓነሁ ወተዓላ የቤተሰብ ዱዓ ያደርግልሃል። አንተም ብላ የመጣች ሚስት አለች፣ ዘመዶቿ ይቸገራሉ። የእሷን ሀጃ እንኳን መፈረጅ ማትችል፣ ችግር መስማት ማትችል፣ አላህ አንተ ጋር ዱንያ አምጥቶ ጆሮ የደፈነ ሀብታም አደማክ። በራስ በኩል ያሉ ዘመዶች ችግራቸውን ማስፈታ ከሆነ አደማክ። በምታሰራቸው ሰራተኞች በጣም ሊገላገሉን አይተም ማስፈረጅ ከሆነ አደማክ። በምትኖርበት አካባቢ ችግረኛ ማስፈረጅ ከሆነ አደማክ። ይህ አላህ ግዴታ ነው። ይህን የአላህን ግዴታ ወሰን እንድሰጥ አላህ ደግሞ ያፋፋልናል ብለው አበዛሁባችሁ። አብሽሩ፣ አይዟችሁ። ዛሬም ነገም መስጂድን አስተዋውቃለሁ፣ በዳዕዋ ላይ አስተዋውቃለሁ። መታችሁ ዘየው እዩት። የተሰራ ያለውን የአይታሙን የምስኪኑን በወሬ አይደለም። መታችሁ ዘየው እዩዋቸው። ይህን ነገር ለመናገር ነው። አላህ ስብሓነሁ ወተዓላ በሰማን የምንሰራ አላህ ያድርገን። አላህ ይቀበለን። አላህ አፉ ይበለን። ቢስሚላህ ሐምድ ሰለላሁ ዐለይሂ ወሰለም ረበና ተቀበል ሚና ኢነከ አንተ ሰሚዑል ዐሊም ወቱብ ዐለይና ያ መውላና ኢነከ አንተ ተዋቡ ረሒም ወጅዝ ዐለይና ያ መውላና ኢነከ አንተ ልጀዋድ ልገኒዩል ከሪም ቢረሕመቲከ ያ አርሐመ ራሒሚን ወሰላሙን ዐለል ሙርሰሊን ወልሐምዱሊላሂ ረቢል ዓለሚን።